ሰላም ሰላም ቤተሰቦች፣ ቀለል ያለ ቁርስ አብረን እንስራ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ። አመሰግናለሁ። አሁን ወደ አሰራሩ እንሂድ ማለት ነው። እዚህ ጋር የምጠቀማቸው ግብአቶች ናቸው እነዚህ ናቸው። እዚህ ጋር ያጃ አለኝ፣ ወተት አለኝ፣ ኒዶን አለኝ። ፓውደሩ ነው የተጠቀምኩት። እናንተ ፍሬሹን ካላችሁ ፍሬሹን መጠቀም ትችላላችሁ። እዚህ ጋር ውሃ ነው የምጠቀመው እና ደግሞ ጨው ትንሽዬ ስኳር ነው ያዘጋጀሁት ማለት ነው። እኔ እዚህ ጋር ሳይዙን ያሳነስኩት፣ እናንተ መጨመር ትችላላችሁ። በዛም ማድረግም ማሳነስም ትችላላችሁ። ለአንድ ሰው የተጠቀምኩት ለዛ ነው። ይሄንን ይመስላል። እዚህ ጋር ጨመርኩበት። እውነት ለመናገር ከ3 ደቂቃ እስከ 5 ደቂቃ በፈጅ ነው ማለት ነው። በጣም ቀላል አሰራር ነው። ሁሌ ዳቦ ከመጠቀም ይሄን መጠቀሙ አንዳንዴ የተሻለ ነው ብዬ ስላሰብኩኝ እኔ ለራሴ የማደርገውን ነገር ነው ለእናንተ እያካፈልኩኝ ያለሁት፣ እናንተን ብትጠቀሙበት ብዬ ነው። እዚህ ጋር ኦሬዲ ጨርሻለሁኝ። እዚህ ጋር ደግሞ ከላይ የምጠቀማቸው ነገሮች ናቸው። ፒናት በተር 1 ማንኪያ እጠቀማለኝ። ከላይ ማር አደርግበታለኝ፣ ግራኖላ አደርግበታለሁ። ይሄ ሙከሰራት ካላችሁ ከሌላችሁም ችግር የለውም። ፍሩት ከፈለጋችሁ መጠቀም ትችላላችሁ፣ ካልፈለጋችሁ መተው ትችላላችሁ። ይሄንን ይመስላል። ጨርሻለኝ። አመሰግናለኝ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። ክበሩልኝ።